ከኛው ከጉያ ይወጡ ናቸው ከኛው ከልጅ ይወጡ ናቸው እኛው ስልክ ላይ ያለነው ቁጥራቸው ደውለን ኑ እንነጋገር በእናንተ ምክንያት ልጆቻችን እየተማሩ አይደለም በችግሩ ምክንያት ብዙ ኋላ ቀርነት ድህነት እየተፈጠረብን ነው እባካችሁ ኑ ለምንድን ነው ማንለው ቆርጠን ሰላምን ማረጋገጥ የሚቻለው በጋራ በመሆን ነው ሰላምን አዳራሽ ሆኖ በመነጋገር ማረጋገጥ አይቻልም ሰላም የሁሉንም ትብብር ትጠይቃለች ሰላም የሁሉንም ዋጋ መስዋዕትነት ትጠይቃለች ይሄ የምናስበው ልማት መልካም አስተዳደር ይፈታ ብለን ካሰብን ሰላም ማረጋገጥ ቅድመ ሁኔታ ጉዳይ ይሄን የሚሸፋፈነው ነገር ገለጥለጥ አርጋችሁ ስለ ሰላም ስትሉ ተነጋግራችሁ በጫካም በሌላም ቦታ አምጻው ያሉትን እንዲመለሱ አድርጓቸው ነገሯቸው መንግስት በደንብ ይቀበላቸዋል መከላከያ በደንብ ይቀበላቸዋል ሰላም አስከባሪ ይቀበላቸዋል አድማ መከላከል ይቀበላቸዋል ሚሊሻ ይቀበላቸዋል እያያችሁት ነው ስለዚህ ወደ ሰላም እንግባ ካል አነጋግረን ማምጣት መወያየት ችግር የሚፈታው እኮ በጠመንጃ አይደለም ችግር የሚፈታው በጠረጴዛ ዙሪያ ነው በመነጋገር ነው በውይይት ነው እኛ ደግሞ እንወያይ ያልን ነው አባቶች ማናግዘው ለምንድን ነው የሃይማኖት አባቶች እዚህ ውስጥ ለምንድን ነው ሚናችሁን ማትወጡት